kale chanra panne ralle budanni satu jira sidachi negera enu adi agate dafatura chuma able dangate akajala mbatu kakate sada chalina lamme padadute itachirtite kale chalu kalte narratabe sangarate itachirtite kale chalu kalte narratabe sangarate ala shumura ina tujira ala kapisa apalisa madanu fayine kabadiya farma ayole dagate yonna bitone kabarati male rana bu sakale dili parte to burra chakale idunte burate kadenya kale akachalibne gunda biratare singalle dubbin chalkabal akachalibne gunda biratare singalle dubbin chalkabal ala kosho murate koro inchililaga batufaga
bayela foto se basa basa ko makasi se kabayo gurmu fa makana pe milili purra chakale ni ti se patti kabayo gurmu fa makana pe milili purra chakale ni ti se patti gati take gati gaye gati sagarbi isi darbi በጣም አመሰግናለሁ ላዳመጣችሁኝ ሁላችሁም አመሰግናለሁ ላለው የዳዲ ገላን ሙዚቃ በትክክል እንደምትረዱት እርግጠኛ ነኝ። ምናልባት ትርጉሙን ለማታውቁት እርግጠኛ ነኝ ሰው ይህን ሙዚቃ ካወጣበት ጊዜ ጀምሮ እንዳስተረጎማችሁትና እንደተረዳችሁት እርግጠኛ ነኝ። ለዚህ ነው ዳዲ ገላንን ከኦሮሞ የነጠላችሁትና የገደላችሁት እና እንደምትረዱት እርግጠኛ ነኝ አማርኛ ተናጋሪዎች ለማለት ፈልጌ ነው። ዛሬ ወደዚህ ብቅ ያልኩት የሰሞኑን የሐውልት ማፍረስ ዘመቻ ትንሽ አንድ ነገር ለማለት ስለፈለኩ ነው። ጉዳዩ ዝም የሚያስብል አይደለም። ሰው በዚህ ጉዳይ ላይ መናገርም አለበት፣ አስተያየትም መስጠት አለበት ብዬ ስለማምን ነው። ሐውልትን የማፍረስ ቅድሚያ መፍረስ ያለበት የሚኒሊክ ሐውልት በብርብር ሰጎሮ ላይ የተቀመጠው አዚማሙ ሐውልት መፍረስ ነበረበት በመጀመሪያ ደረጃ ለማለት ነው ብቅ ያልኩት እና ጥሩ ነገሩ ምንድነው? ዶሮ ጭራ መታረጃዋን ብላ ታወጣለች አሉ። እነዚህ ዛሬ የሐውልት አፍራሾች ትናንትና የሚኒሊክ ሐውልት መፍረስ የለበትም ብለው ዘብ የቆሙ ነበሩ። እስከ ሕይወት መስዋዕትነት እንከፍላለን ሲሉ የነበሩ ናቸው ማለት ነው። ዛሬ ግን በተመሳሳይ በባህር ዳር ከተማ የመስዋዕትነት ሐውልት ተብሎ የሰማዕታት ሐውልት ተብሎ የተተከለውን አይወክለንም አይመለከተንም ብሎ አፈረሱት ማለት ነው። ዛሬ ለዘመናት ለ150 ዓመት በዛች ሀገር ላይ ለህዝቦች ስቃይ፣ ሰቆቃ፣ እስራት፣ ግድያ ለ150 ዓመት ሲፈራረቅ እስከ ዛሬ ድረስ ለነበረው መርዝ የቀበረው የሚኒሊክ ሐውልት እስከ ዛሬ ድረስ በፍንፍኔ ብርብር ሰጎሮ ላይ ቆሞ ነው የሚገኘው ማለት ነው። ይህ ሐውልት ልክ ዛሬ አይመለከተንም ብለው የሰማዕታትን ሐውልት እንዳፈረሱት የኦሮሞ ህዝብ ለ150 ዓመታት
ምኒልክ ሲጮቅነን ሲገለን የእናቶቻችንን ጡት ሲቆርጥ የአባቶቻችንን እጅ ሲቆርጥ ነበርና ይሄ የኦሮሞ ጠላት ነው የሱ ሐውልት እዛ ሀገር ላይ መተከል አልነበረበትም ከማለት ከተተከለ በኋላ መፍረስ አለበት የሚለው ተቃውሞ እስከዛሬ ድረስ ከትውልድ ትውልድ ተላልፎ ከቅድመ አያቶቻችን እኛ ጋር ደርሷል ማለት ነው። በተለይ የምኒልክ ሐውልት ከ1991 ዓመተ ምህረት ጀምሮ የብሔር ብሔረሰብ ጭቁን ብሔር ብሔረሰቦች ለዚች ሀገር አደጋ የዳረጋት ምኒልክ ነውና ምንም አይነት የምኒልክ ጥሩ ነገር ስለሌለ ምንም አይነት የምኒልክ ምንም ምሳሌ ሊሆን ነገር ስለሌለ ሐውልቱ አይደለም ስለሱ ታሪክ የሚተረኩት በበጎ ጎን ተደርጎ የሚተረኩት ትርክቶች ተለውጠው እሱ በብሔር ብሔረሰቦች ላይ የፈጸመው ግፍ በኦሮሞ ላይ በሃዲያ ላይ በከምባታ ላይ በትግራይ ላይ የፈጸማቸው ግፎች በትክክለኛው መንገድ ተጽፎ ለታሪክ ለትውልድ ይተላለፍ የሚል ጥያቄ በሰፊው ሲሄድ ነበር። በ1992 ዓመተ ምህረት በኦፒዲዮ ውስጥ እንደዚህ አይነት ቅስቀሳ ተነስቶ ነበር፣ ግን ወዳው ነው የደፈኑት። ምክንያቱም አንደኛ ኦፒዲኦ ያንን የምትገፋበት አቅም ስለሌላት ያንን የምታስደርግ ካፓሲቲ በቂ ጉልበት ስለሌላት ወያኔ በዛን ጊዜ አፏን ያሳዛት። የኦሮሞ ነጻነት ግንባር ከቻርተር ከመውጣቱ በፊት የመጀመሪያው አጀንዳ ምኒልክ የሰራቸው በዛች ሀገር ላይ ምኒልክ ያደረጋቸው ድርጊቶች ማጋለጥ ነበር። ከዛ ጋራ የዚህ የምኒልክ ሐውልት እንዲፈርስ ጥያቄ አቅርቦ ነበረ ማለት ነው። እስከዛሬ ድረስ ግን ያ የምኒልክ ሐውልት እዛ ቆሞ ኦሮሞ በዛ መንገድ ባወረደ ባገደመ ቁጥር በውስጡ እየደማ በቁጭት እየተቃጠለ ነው እየኖረ ያለው። ስቲል ሐውልቱ ቀጥሏል። ይባስ ብለው የምኒልክ አፍቃሪዎችና የምኒልክ ስርዓት አሳዳሾች ይባስ ብለው የምኒልክን ሐውልትና የምኒልክን ታሪክ በሌላ መንገድ እየተረኩና ትውልድን እያሳሳቱ ትውልድን ሌላ ቁጭት ውስጥ እንዲገባ የተረዳው የምኒልክን መጥፎ ስራ የተረዳው ሌላ ቁጭት ውስጥ እንዲገባ እያደረጉት ነው ያለው። ትውልድ ዛሬ እነሱ በሚነዙት ፕሮፓጋንዳ እነሱ በሚረጩት የፕሮፓጋንዳ መርዝ በዛ የምታለል አይደለም። የኦሮሞ ትግል በተለይ የብሔር ብሔረሰቦች ትግል የምኒልክ ስርዓትና የምኒልክ የመሰሉት ነገሮች ከዛች ሀገር እስካልተነቀሉ ጊዜ ድረስ ሰላምም እዛ ሀገር ላይ እንደማይመጣ ህዝቦችም ተከባብረው በእኩልነት አብሮ እንደማይኖሩ ስለሚያምንበት ሰላም በዛች ሀገር ላይ ሊመጣ አይችልም። በተለይ በአሁኑ ጊዜ ጠቅላይ ሚኒስቴሩን ጨምሮ የምኒልክ አምላኪ ናቸው። ምኒልክ ደግሞ የሚመለክበት ሳይሆን የሚወገዝ እንደሆነ ለዘመናት ሲተረክ የነበረ ነው። ለዘመናት የሚኮነን። በዚህ አጋጣሚ ላስታውስ የሚወደው
በአሜሪካንና በአውሮፓ ከ3 እና 4 ወር በፊት በህዝቦች ላይ ጭቆና ሲያደርጉ ሲያካሂዱ የነበሩት በየከተማው ተተክሎ የነበረውና ቆሞ የነበሩት ሐውልቶች ፈርሷል። ነፍሱን ይማርና የኛ የኦሮሞ ጀግና የኦሮሞ ምሁር የኦሮሞ አርቲስት ታጋይ ሃጫሉ ሁንደሳ ከኦሮሞ የተነጠለውና የተበላው ብልጽግና የበላችው የምኒልክን ስርዓት ዳግም ስለኮነነና በሚዲያ ላይ ምኒልክ ትናንትናም ዛሬም ነገም ምኒልክና ስርዓቱ የኦሮሞ ጠላት ነው ያለው። ሃጫሉ የተበላው ለዚህ ነው። ይህን ነገር ደጋግመን ማለት አለብን። ጠቅላይ ሚኒስቴር የምኒልክን አጽም ወይም ኤኬራ በሐውልት አሰርቶ በሩ ላይ ያስቀመጠው ለራሱም ያሰጋኛል ነው ያለው። የዚህ ሰው ኤኬራ ወይም አጽሙ የሚመለክ አይደለም፣ እነሱ እንደሚሉት መተት ያለበት ነው እንደማለት ነው። ሃጫሉ የተበላው ለዚህ ነው። ይህንን ለማንም ምንም መንገርም የለብንም፣ አልነበረበትም። ለማስታወስ ያክል ነው እንጂ አሁን ከዚህ የመግቢያ ሙዚቃ ያደረኩት ዳዲ ገላን የተበላው የተገደለው ሌላ ምክንያት አይደለም። ምክንያቱም ዳዲ ገላን የተገደለበት ቀን ሰከንድ ሳይቀር የምኒልክ አፍቃሪዎች አንዱን የምኒልክ ጠላት የእጁን አገኘ ነው ያሉት። አስገድለው ማለት ነው። ወደዚህ ነው የምንተረጉመው። ስለዚህ አሁንም ለ150 ዓመት ኦሮሞን ሲበላና አጽሙ እንኳን እስከዛሬ ድረስ የኦሮሞን ታጋይ የኦሮሞ ልጅ የበላ ያለው የምኒልክ ሐውልት እስከዛሬ ድረስ ብርብርሰ ጎሮ ፒያሳ ቆሞ የኦሮሞ ልጅ እያደማ ነው። በህይወት ያለንን እያደማን ነው። ሌላውን ደግሞ በህይወት እየቀጠፈ ነው ይሄ ሐውልት እዛ ቆሞ። ስለዚህ ሐውልት መፍረስ ካለበት መጀመሪያ መፍረስ ያለበት ሐውልት የምኒልክ ሐውልት ነው። የምኒልክ ሐውልት ካልፈረሰና የምኒልክ ስርዓት አፍቃሪዎች ካልፈረሱ የምኒልክ አፍቃሪዎች እንደ አቅማቸው እንደ ጉልበታቸው የሚገባቸውን ቦታ አግኝቶ የሚገባቸው ቦታ ላይ ካልተቀመጡ ኢትዮጵያ አይደለችም፣ የአፍሪካ ቀንድ ሰላም አግኝቶ ለዘላለም አይኖርም። ለዘላለም። ስለዚህ ዛሬ በባህር ዳር ላይ የፈረሰው ሐውልት ከዛ ቀደም ብሎ መፍረስ የነበረበት የምኒልክ ሐውልት ስለነበረበት ያን አለመደረጉ ይቅርታ ተጠይቀው ውሎ ሳያድር አሁንም የምኒልክ ሐውልት መፍረስ አለበት። የኢትዮጵያ ብሔር ብሔረሰቦች በተለይ በዚህ በምኒልክ ምክንያት ለአንድ ክፍለ ዘመን ተኩል ሲበላስ ሲታጨር ሲገደል የነበረው ኦሮሞ ይህንን ጥያቄ ማቀንቀን አለበት። በስራም መንግስት እንዲያሳየው ማስገደድ አለበት የሚል መልእክት ነው ማስተላለፈው።
ይባስ ብለው የሚኒሊክ አፍቃሪዎችና የዛሬ የሰማዕታት ሐውልት የተባለው ምን አይነት ሐውልት እንደሆነ በትክክል ባላቆም የሰማዕታት መባሉ ነው። ሰማዕታት ማለት ደግሞ በዚች በወያኔ ስርዓት በወያኔ ትግል ወቅት የተሰዉት ሰዎች ይመስለኛል። ለነሱ የተተከለው ሐውልት ይመስለኛል አሁን ዛሬ የፈረሰው ማለት ነው። እኛ ስንቆጥረው ይሄ ትናንትና ነው የትናንትና። እኛ ግን የዘመናት ቁስል ነው ያለብን። የዘመናት ጠባሳ ነው ተሸክሞ ያለው ብሔር ብሔረሰብና በተለይ ኦሮሞ በምድሩ ላይ ኦሮሞን ጨፍጭፎ ኦሮሞን ገሎ በኦሮሞ አጽምና ደም ላይ የተተከለው ሐውልት የሚኒሊክ ሐውልት የዘመናት ጠባሳ ነው ያለብን። የማይድን ጠባሳ ነው እስከዛሬ ድረስ እስከ የሚኒሊክ ስርዓት አቀንቃኞችና የሚኒሊክ ሐውልት እዛ እስካለ ድረስ ቁስሉ የማይድንለት ኦሮሞ በኦሮሞ መሬት ላይ ተተክሎ ያለው ሐውልት እሱ ነው መጀመሪያ መፍረስ ያለበት። አልፈረሰም እስካሁን ድረስ፣ ግን አሁን መፍረስ አለበት። ምክንያቱም የማይመለከተን የማይወክለን ሐውልት እኛ ሀገር መቆም የለበትም፣ በከተማችን ላይ መቆም የለበትም፣ በምድራችን ላይ መቆም የለበትም ተብሎ መፍረስ ከተጀመረ ለዘመናት ስንጠይቅ ነበርና ይሄ ተግባራዊ መሆን አለበት። ይህንን ኦሮሞ መጠየቅ አለበት። ኦሮሞ ይህንን ውሎ ሳያድር መጠየቅ አለበት። ይሄ ነገር ተግባራዊ መደረግ አለበት። ዛሬ ስልጣን ላይ የተቀመጡትና ሀገርን እየመሩ ያሉት በ5000 ወጣቶች የህይወት መስዋዕትነት ተከፍሎ የመጣ ነው። ያ ሁሉ መስዋዕትነት የተከፈለው ዛሬ በእነሱ እጅ ነው ያለው። በዚህ ቦታ ከያዙ በኋላ በዚህ መስዋዕትነት ቦታ ከተያዘ በኋላ በርጩማ ወይ መቀመጫ ከተያዘ በኋላ ቤተ መንግስትን ከተቆጣጠሩ በኋላ እንደገና ሌላ 5000 የኦሮሞ ወጣቶችን ከዛም በላይ ዋጋ እያስከፈሉን ነው። የኦሮሞን ወጣት ዋጋ እያስከፈሉ ነው። እነዚህ ሰዎች 5000 የኦሮሞ ወጣቶችን ዋጋ ካስከፈሉ በኋላ ሌላ ዋጋ ለማስከፈል አዲስ ምዕራፍና የሚኒሊክን ስርዓትን ለማሳደስ ቆርጦ መነሳታቸውን በትክክል አይተናል። ያ ባይሆን ኖሮ ዛሬ የነፍጠኛ ስርዓት አቀንቃኞችና የነፍጠኛ ስርዓት ምንጭ የሆነው የአማራ ክልል ለራሱ እንደፈለገ ሲፈልግ አፍራሽ ሲፈልግ ተካይ ሆኖ ሲፈልግ የአንዱን ክልሉ እንደፈለገ የሚወር ሆኖ እየወረረ እየገደለ እንደ ቤኒሻንጉልን አሁን በሰሞኑ በትግራይ ክልል ጦርነት በተነሳ በትግራይ ክልል ስር የነበሩትን ወሮ በእጁ አስገብቶ ዛሬ የሐውልት አፍራሽ ሆኗል። በክልላቸው ያፈረሱት ማድረግ ስለሚችሉና ጌታዋን የተማመነች በግ ምኗን ውጪ ታሳድራለች አሉ። አብይን ተማምነው ነው ይህንን ሁሉ የሚያደርጉት።
የክልላቸውን ውስጥ ከማፍረሳቸውና ማፍረሳቸው እንዳለ ሆነው ኦሮሞ ለዘመናት የሚኒልክን ጠባሳ የሚኒልክን ቁስል እየታመመ ያለው ቢያንስ ኦፒዲዮ የሆነ ትንሽ ነገር ነው ያደረገችው። ሚኒልክ የኦሮሞን ልጆች የኦሮሞን እናት ጡት የቆረጠው የኦሮሞ ወንዶች እጅ የቆረጠው የመታሰቢያ ሐውልት ብላ የሆነ ነገር ትንሽ ነገር ያስቀመጠችው በአርሲ ውስጥ የውሸት ትርክት ይሄ ውሎ ሳያድር መፍረስ አለበት። ውሎ ሳያድር የሚቀጥለው መፍረስ ያለበት እሱ ነው። አብይ ያንን ሲያደርግ ነው ከአማራ ጋር መቀጠል የሚችለው። ልብ በሉ። ጀዋር መታሰር ያለበት እዚህ ዓለም ላይ ተበትኖ ያሉት የነፍጠኛ ልጆች በሙሉ ሲጮሁ ነበር። አብይ አሰረላቸው። ሃጫሉ ስለምኒልክን አዋረደ፣ ምኒልክ በአህያ ነው የመጣው፣ እሱ ፈረስ የኦሮሞ ፈረስ ሰረቀ ብሎ ዛቻው መገደል አለበት። ተገደለ። የኦሮሞ ፖለቲካ ድርጅቶች እነ በቀለ ገርባ መቀሌ ሄዶ ተናገረ፣ መታሰር አለበት፣ እሱ መገደል አለበቱ። በቀለ ገርባ ዛሬ እስር ቤት ነው ያለው። የኦሮሞ ነፃነት ግንባር አንድ የነፍጠኛ ልጅ ወጥቶ በተናገረ ቁጥር የኦሮሞ ነፃነት ግንባርን ያላቆሸሸ ያልተሳደበ ሳይሳደብ ከመድረክ የወረደ የነፍጠኛ ወይ የአማራ ነፍጠኛ ልጅ የለም። ዛሬ የኦሮሞ ነፃነት ግንባርን አብይ ምን እንዳደረገ እንደሆነ ምን እያደረገ እንደሆነ እያየን ያለነው ነው። ለራሱ በዛች ትሪቶሪ ውስጥ በኢትዮጵያ ውስጥ ከሚያደርገው አንሶ ኬንያ ሄዶ ለመነ። በቀደም ዕለት የኦሮሞ ነፃነት ግንባርን ጠራርገን ስናጠፋ ነው አካባቢያችን ሰላም የሚያገኘው ብሎ ነው ለኬንያ መንግስት አቤቱታ ያቀረበው። ምናልባት ለዛሬ የኦሮሞ ነፃነት ግንባርን ሊጎዳ ይችላል። ይሄ ትግል 150 ተራምዶ በተለይ ለ50 ዓመታት ደግሞ የኦሮሞ ጀግኖች ስንት በልቶ ነው እዚህ የደረሰው። እንዲሁ በቀላሉ የሚጠፋ አይደለም። አብይ ብቻ አይደለም ስለ ኦሮሞ ነፃነት ግንባርን ማጥፋት፣ ስለ ኦሮሞ ታጋዮችን ማጥፋት ጠፍቷል፣ ከምድረ ገጽ ስም ጠፍቷል፣ ምንም ነገር የለም ብሎ በማግስቱ ደግሞ እዚህ ቦታ ላይ እንዲያደረጉን እዚህ ቦታ ላይ እንዲያደረጉን ሲሉ የነበረው መጥፋት ስላልቻለና ስለማይጠፋ ነው። አሁንም ቢሆን የኦሮሞ ነፃነት ግንባር አይጠፋም። የኦሮሞ ነፃነት ግንባር ለዘላለም የኦሮሞ በአጠቃላይ ከዛች ምድር ላይ ከጠፋ ምናልባት ችለው የ60 ሚሊዮኑን ከኢትዮጵያ ውስጥ ኦሮሞን ጠራርጎ ካጠፉ በየዓለም ላይ ተሰዶ ያለው የኦሮሞ ልጅ ኦሮሞንና ኦሮሞማን ያኖራል። ኬንያ ውስጥ ያለው እሱ በቀደም ዕለት ልማጸን የሄደበት ኬንያ ውስጥ ያለው ኦሮሞንና ኦሮሞማን ለዘላለም ያኖራል። ስለዚህ ይህንን ያነሳሁት አሁን የአኖሌ ሐውልት መፍረስ አለበት። እዚህ ዓለም ላይ ተበትኖ ያሉት ዩቱበሮች፣ አክቲቪስቶች፣ የነፍጠኛ ርዝራዦች እየጨሁ ነው። ያንን አለማድረጋቸው ዋስትና የለንም። የአኖሌ ሐውልትን ሊያፈርሱ ይችላሉ። እናፈርሳለን የውሸት ትርክት ነው ብሎ ታዬ ደንደዓ ዲቃልች ይሄ የውሸት ትርክት አይደለም። የነፍጠኛ ስርዓት ምን ያህል እንዳደረገው ትምህርት ቤት ሳይሄድ የደርግ መግቢያው ላይ ነው ትንሽ ህይወትን እያወቅኩ የነበረው። መሬት ለአራሹ ሲታወጅ ገበሬዎቹ ምን ያህል እንትን ሲሉ እንደነበረ
እኛ ቤት መጥተው ከአባቴ ጋር ሲያወሩ ስለ ፊውዳል ስርዓት ጭቆና ሲያወሩ የነበረው በልጅነቴ በጭንቅላቴ ውስጥ ያያዝኩት ነው። ከብቶቻችንን እንኳን የምናሰማራበት ነው ያሳጡ። ሲዳማ ጀዱሳን ሲዳማ ነው የሚሉት አማራን ሲዳማ ነው የሚሉት። ሲዳማ ማለት ደግሞ ከሌላ ሀገር የመጣው ኦሮሞ ያልሆነ ማለት ነው። ከብቶቻችንን እንኳን የምናሰማራበት ቦታ ነበረ ያጣ ነው። መንገድ እስከ መዝጋት ድረስ ከብቶችን አሰማርተው የሚያበሉት መንገድ የሚያሳልፉበት መንገድ ሁሉ ማለት ነው። ያንን ነበረ ሲናገሩ የነበረው። ግን በልጅነት የትምህርት ቤት ሳልሄድ የሰማሁት ነው። ምን ያክል ኦሮሞን ሲጎዳ እንደነበረ ማለት ነው። ስለዚህ አሁን ሐውልቱ መፍረስ አለበት። አሁን የአኖሌ ሐውልት መፍረስ አለበት እንዳሉት ጀዋርን ይሰሩ እንዳሉ እንዳሰረው ሁሉንም እርምጃዎች እንደወሰደውና ሌሎቹ ደግሞ የብልጽግና ካድሬዎች እንደሚናገሩት ሊያፈርሱት ይችላሉ። እኛ ግን የሱ ማፍረስ ሳይሆን እሱ የኦሮሞ ልብ ውስጥ ነው ያለው። ከዛ ሊወጣ አይችልም ሊያፈርሱ። የሚኒሊክን ሐውልት ለማስፈረስ የሚከፈለው መስዋዕትነት ኦሮሞ መክፈል አለበት። የሚከፈለው መስዋዕትነት ኦሮሞ ከፍሎ የሚቀጥለው ሐውልት ከአኖሌ ሐውልት በፊት የሚኒሊክ ሐውልት ከብርብርሰ ጎሮ ላይ መፍረስ አለበት። ፍንፍኔ ብርብርሰ ጎሮ ላይ ምክንያቱም ያዘች ምድር ላይም ምድሩም የኦሮሞ ናት። የሚኒሊክ ሐውልትም አይመለከተንም፣ የሚመለከተን አይደለም። ከፈለጉ አሁን ያፈረሱበት ሐውልት ቦታ ላይ ባህር ዳር ላይ ወስዶ ይትከሉት። ይህንን ኦሮሞ በቁርጠኝነት ይህንን ጥያቄ ለዘመናት ሲንከባለል የነበረውን ጥያቄ እነሱ ጀምሮታልና መቀጠል አለበት። በሁለተኛ ልክ እንደ ባህር ዳር እንደፈረሰው ሐውልት ፍንፍኔ ላይ ያለውም የብሔር ብሔረሰቦችን የጨፈጨፈው ነፍሰ በላው ምኒልክ ሐውልት መፍረስ አለበት የሚለው ትግል መጧጧፍ አለበት። ወደዚህ ወደ ቪዲዮ መምጣቴ ካልቀረ በዚህ አጋጣሚ ሰሞኑን በጣም እረፍት ከነሳኝና ከዚህ በፊትም ብያለሁኝ መናገር ያለብኝ ስለ ኦሮሞ ተማሪዎች ወደ አማራ እና ወደ ትግራይ ክልል መመደባቸውን አንድ ሁለት ነገር ብዬ ወርዳለሁ። ሰላም ነው ተብሎ በተባለበት ወቅት አምና የኦሮሞ ተማሪዎች ለመስማት በሚዘገንነው በጆሮ ለመስማት በሚዘገንነው ተገለው በምስማር ተጨፍጭፈው ሬሳ ስንቀበል ነበር። ሬሳቸውም ያልተገኘ አለ ወደ አማራ ክልል የተመደቡት ተማሪዎች ማለት ነው። ይሄ ነገር ደጋግመን ስለተናገርን አሳጥሬ ነው እንትን የሚለው በዘንድሮ ላይ በአሁኑ ላይ ማተኮር ስለሚፈልግ ማለት ነው። በዛን ወቅት ሰላም አለ በሚባልበት ጊዜ ነው ማለት ነው። ሰላም አለ በሚባልበት ጊዜ ኦሮሞ ብቻ በመሆናቸውና ምናልባት የኦሮሞ ምልክት ወይም ምናልባት በኦሮምኛ ያወሩ ይሆናል በአማራ ክልል ውስጥ ተጨፍጭፈው ሬሳ ነው ተቀበልነው። እነዚህ ተማሪዎች በሚወጡበት ወቅት አብይ ከአማራ ብሔረሰብ ጋር ኦሮሞን ለመደመር መጽሐፉን ሲያስመርቅ ነበር። የመደመር መጽሐፍ እሱ የመደመር መጽሐፍ ለኦሮሞ ልጅ በሚሸጥበት ጊዜ ለኦሮሞ ልጅ በሚያስተምርበት ጊዜ በሚያስረዳበት ጊዜ የኦሮሞ ተማሪዎች ከአማራ ዩኒቨርሲቲ ከአማራ ክልል ዩኒቨርሲቲ እየተገደሉ ሲቀነሱ ነበር። እየተገደሉ ያለ አንዳች ጥፋት እዛ ሆነው በአማራ ላይ የሚያደርጉት ነገር የለም፣ በአማራ ክልል ላይ የሚያደርጉት ነገር የለም። ኦሮሞ በመሆናቸውና ምናልባት ኦሮሞማን ያጠናክሩ ይሆናል። ምናልባት የኦሮሞ ልብስ የመሰለ ነገር ለብሶ ይሆናል። በዛን ወቅት እንደዚህ አይነት አደጋ የደረሰባቸው ተማሪዎች በዚህ ዓመት የአማራ ክልል መሪዎች ከአፋቸው አውጥተው
አብሮ ከሚሰሩት የብልጽግና ፓርቲ አማራና ኦሮሞ ስንት አፍላፊ በሚነጋገሩበት ጊዜ ጦር ቀረሽ መልስ በሚመላለሱበት ጊዜ የኦሮሞ ተማሪዎችን ወደ አማራ ክልል ልኮ ማስተማር ማለት ልጆቹን በገዛ እጃቸው ወደ እሳት እንደመላክ ነው። እነዚህ ልጆች በተቀጣጠለው እሳት ውስጥ እንደማጎር ነው፣ ወይም የቤት ውስጥ አስገብተው ከኋላ እሳት የመልቀቅ ያክል ነው። ስለዚህ የኦሮሞ ተማሪዎች ወደ አማራ ክልል የተመደባችሁት እዛ ሄዳችሁ ከምትቃጠሉትና ተጨፍጨፋችሁ ከምታልቁት ከእናታችሁ ከአባታችሁ ጋር ሆኑና ረሃቡንም ችላችሁ በረኤ ገዳ ዘመን ጠብቁ። የሚያልፍበት ቀን ይመጣ ይሆናል። እዛ ሄዳችሁ ደግሞ ከምትሞቱ ከእናት ከአባቶቻችሁ ጋር በረሃብ ብትሞቱ ነው የሚሻለው። ቢያንስ ከሆነ ደግሞ ለኦሮሞ ትግል የምትችሉትን አስተዋጽኦ እያደረጋችሁ ከዚህ መከራና ስቃይ የምትወጡበትን መንገድ መፈለግ። ያን የምታደርጉት በኦሮሚያ ክልል ውስጥ በኦሮሚያና በሌሎች ክልሎች ውስጥ መንግስት የማይመድባችሁ ከሆነ ከአማራና ከትግራይ ክልል ውጭ መንግስት የማይመድባችሁ ከሆነ በቤታችሁ ቁጭ ብላችሁ ብትሞቱ ይሻላል። ወይም ደግሞ ለኦሮሞ ትግል አስተዋጽኦ የምታደርጉት ነገር ካለ አስተዋጽኦ አድርጋችሁ ህይወታችሁ ቢያልፍ ነው የሚሻለው። የትግራይ ክልልም የወሰን እንደሆነ የትግራይ ክልል ዛሬ እየተቆጣጠረ ያለው ሊቆጣጠር እየቃጣው ያለው ስሙ የፌዴራል መንግስት ነው። በእጃችን አስገብተናል ብሎ የሚሉት የአማራ ክልል ይሄ እንኳን ከሚዲያ ፕሮፓጋንዳ ያለፈ ያን ያክል ልብና እውቀትም የላቸው። የትግራይ ክልልን አልፎ የሚቆጣጠሩበት አሁን በዚህ ከመከላከያ እና ከሌሎች ከኤርትራ ወታደሮች ተጠግተው በሚመጣው ድል የራሳቸው ለማድረግና በዛ ቦታ ላይ ደግሞ እኛ ለማለት የሳምንት ፕሮፓጋንዳና የሚዲያ መጨናነቅ አለ። ትግራይን እንኳን ሄደው መቆጣጠር የሚችሉ አይመስልኝም። ግን አማራ ክልል ውስጥ ለአደጋ ነው የሚከደው። ስለዚህ ወደዛ ትምህርት ቤት የምትመደቡት ተማሪዎች ለቤተሰቦቻችሁ ስትሉ ለራሳችሁ ስትሉ ከመንግስት ጋራ ከኦሮሚያ ክልል መስተዳደር መንግስት ጋር የምታረጉትን ነገር ከማድረግ ውጪ ወደ አማራ ክልል መሄድ ራስን ለእሳት አሳልፎ እንደመስጠት ነው። ይህን ነገር ከዚህ በፊትም ተናግሬያለሁ። አደጋ ሲደርስባችሁ ባንሰቃይና ባንቸገር በዚህ ይህንን ጉዳይ ኢሹ ማድረግ መናገር አልነበረብንም። ምክንያቱም ሳታውቁ ሄዳችሁ ስትበሉ ያማል። ያለው መንግስት አሁን ለራሱም መወሰን የሚችል መንግስት እነሱ የሚያዙትና እነሱ የሚሉትን ነው ለነሱ ውሳኔ ሰጪ የሚሆኑት እንጂ ብትገደሉ የእናንተን ደም እንኳን የሚመልስ የለም። ምክንያቱም አምና እዛ የፈሰሱት ልጆች እስከ ዛሬ ድረስ ምን ደረጃ ላይ እንዳለው እንኳን የኦሮሞ ህብረተሰብ የሚያውቀው ነገር የለም። ስለዚህ በዚህ አጋጣሚ ይህንን ለማለት ነው የፈለኩት። በሰላም ያገናኘን። አመሰግናለሁ።